ሰላም ጤና ይስጥልን እንደምን አላችሁ ውድ የዩቲዩብ ቤተሰቦቼ እንደምን ቆያችሁ። ቤቱን ሰብስክራይብ አላደረጋችሁና አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ እንዲሁም ላይክ እና ሼር በማድረግ እንድታዳርሱ። ዛሬ የጨጓራ ህመም ወይንም የጨጓራ ቁስለት ምንድነው የሚለውን እናያለን ማለት ነው። እስከ መጨረሻው ካያችሁ መፍትሄውስ ምን ይሆናል የሚለውን ታገኙታላችሁ ማለት ነው። ብዙ ሰዎች የጨጓራ ህመም አለብኝ ወይም ደግሞ እግር የጨጓራውን ያመዋል ሲባል እንሰማለን ወይንም ደግሞ ብለን እናውቃለን። አብዛኛው ሰዎች በየቤቱ የጨጓራ ህመም ስላለ ማለት ነው። ከዚህ አንጻር በባለሙያ እይታ የጨጓራ ህመም ምንድን ነው የሚለውን ቀለል ባለ እይታ አቀርብላችኋለሁ። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛችኋለሁ። ጨጓራ ምንድን ነው የሚለውን ስናይ ጨጓራ ወይንም ደግሞ ስቶማች የሚባለው ማለት ነው በሰውነታችን ውስጥ ከምግብ ማስተላለፊያ ቱቦ ኢሶፋጋስ እና ትንሽ አንጀት ወይንም ስሞል ኢንቴስታይን የሚባለው ማለት ነው መካከል የሚገኝ በዋናነት ምግብን ለመፍጨት የሚያገለግል ውስጣዊ አካል ነው ማለት ነው። ብዙ የሰውነታችን ክፍል የሚለየው በውስጡ ተፈጥሯዊ አሲድን የያዘ ስለሆነ ነው ማለት ነው። ይህ ደግሞ ተፈጥሯዊ አሲድ በጥንቃቄ ለመጠቀም እና ከጉዳት ለመከላከል ጨጓራን ጠንከር ባለ ልባስ የተሸፈነ ይሆናል ማለት ነው። እንግዲህ የጨጓራ ቁስለት ወይንም ደግሞ አልሰር በጥቅሉ አልሰር ማለት በተፈጥሯዊ የጨጓራ ወይንም ማንኛውንም አካል ውስጥ ልባሱ ሲቆስል እንዲሁም ደግሞ ቁስሉም ጥልቀት ያለው ሲሆን አልሰር አለብኝ ወይንም የጨጓራ አልሰር አለብኝ ይላሉ ሰዎች ማለት ነው። አልሰር ማለት ተራ መቁሰል ወይንም ደግሞ ስስ ቁስል ማለት አይደለም። ከፍተኛ የሆነ ህመም ስሜት የሚሰማው አልሰር ደረሰ ማለት ደግሞ የከፍተኛ ትሪትመንት የሚያስፈልገው ነው ማለት ነው። የጨጓራ ቁስለት ምክንያቶች ብዙ ናቸው። የተለያየ ምክንያቶች ጨጓራ የተነሳብኝ ሲሉ ሰዎች ሰምታችሁ ይሆናል። ስለዚህ የጨጓራ አንጀት ቁስለት ዋና ዋና ምክንያቶቹ ሁለት ናቸው ማለት ነው። አንደኛው በተለምዶ የጨጓራ ባክቴሪያ በሚባለው ወይንም ደግሞ በሳይንሳዊ መጠሪያው ኤች ፓይሎሪ የሚሰኘው ሲሆን ሁለተኛ ደግሞ ህመም ማስታገሻ መድኃኒቶችን በመውሰድ የሚመጣ የጨጓራ ቁስለት ነው ማለት ነው። ስለዚህ የጨጓራ ባክቴሪያ ወይንም ደግሞ ኤች ፓይሎሪን ባክቴሪያ በታዳጊ ሀገሮች በስፋት የተሰራጨ ነው ማለት ነው። በሀገራችን ደግሞ በርካታ ሰዎች የባክቴሪያው ይገኝባቸዋል ማለት ነው። ሲመረመሩ አብዛኛው ሰዎች ኤች ፓይሎሪን ወይንም ጨጓራ አለባቸው ሲባል ሰምታችሁ ይሆናል ማለት ነው። ሆኖም በባክቴሪያው የሚገኝባቸው ሁሉም የጨጓራ ችግር አለባቸው ማለት አይደለም። እንዲሁም በአጠቃላይ ተሸካሚዎቹ ከ10 እስከ 15 በመቶ የሚሆኑት የጨጓራ ችግር ሊያጋጥማቸው ይችላል። ነገር ግን ኤች ፓይሎሪ ፖዚቲቭ የሆኑ ሰዎች በሙሉ ጨጓራ አለባቸው ማለት አይደለም። ባክቴሪያው ራሱን በአሲድ ስር ደብቆ መቆየት የሚችል ሲሆን የአሲድ ምርትን በማዛባት የጨጓራን እና ትንሽ አንጀት ቁስለትን ሊያመጣ ይችላል ማለት ነው። ሁለተኛ ያልኳችሁ የህመም ማስታገሻ መድኃኒቶችን የሚወስዱ ናቸው። እንግዲህ እነዚህ ሁለተኛ የተጠቀሱት የህመም ማስታገሻ መድኃኒቶች በተለምዶ ሰዎች የሚወስዷቸው እንደ አይቡፕሮፊን፣ ዳይክሎርፋኒክ እና የመሳሰሉት መድኃኒቶች ለማስታገሻነት ሰዎች ይጠቀሟቸዋል። እነዚህ ደግሞ ጨጓራን የሚጎዱ እና ከፍተኛ የጨጓራ በሽታ የሚያመጡ ናቸው ማለት ነው። እነዚህ ሰዎች በስፋት አንዳንዴም ያለ ሐኪም ትዕዛዝ ለራስ ምታት፣ ለቁርጥማት፣ ለጀርባ ህመም እና መሰል ችግሮችን በማለት ይወስዷቸዋል ማለት ነው። ሆኖም እነዚህ መድኃኒቶች የጨጓራ አሲድ መከላከያዎችን ስለሚያከሽፉ አንዳንዴ የጨጓራ ቁስለት ሊያመጡ ይችላል። እነዚህን ጥንቃቄ ማድረግ ይኖርባቸዋል። የተገኙ መድኃኒት ሁሉ ከመውሰድ እንዲሁም ደግሞ ጨጓራ ህመም ያለባቸው ሰዎች የትኛውንም አይነት ማስታገሻ ብለው የሚወሰዱ መድኃኒቶችን ባትወስዱ ይመከራል። የጨጓራ ቁስለት የተለያየ ምልክቶች አሉት። ስለዚህ ሰዎች የጨጓራ ቁስለት ሲኖራቸው በአብዛኛው የሆድ ክፍል ላይ ተደጋጋሚ ህመም ያጋጥማቸዋል ማለት ነው። ይህ ደግሞ በሁለቱም ግራና ቀኝ ጎናቸው መሀል ከእምብርት ከፍ ብሎ ያለውን ቦታ በዋነኝነት ያካትታል ማለት ነው። ቁስሉ በዋነኝነት በትንሹ የአንጀት መጀመሪያ ክፍል ላይ ከሆነ ህመምተኛው የምግብ ሲበላ ጊዜያዊ እፎይታ ሊሰማቸው ይችላል ማለት ነው። በተቃራኒው ደግሞ የጨጓራ ቁስለቱ ብቻ ከሆነ ምግብ በሚበላበት ጊዜ ህመሙ ሊባባስበት ይችላል ማለት ነው። ቁስለት ካለው ህመሙ የተባባሰ ሲመጣ ማስታወክ ሊመጣ ይችላል፣ ማቅለሽለሽ ይኖራል። እንዲሁም ደግሞ ደም የቀላቀለ ማስታወክ ከአክታው ጋር ወይንም ደግሞ ከሰገራ ጋር ተቀላቅሎ ሊመጣ ይችላል ማለት ነው። ይሄ ቁስለት ደረጃ ላይ በሚደርስበት ሰዓት የሚያሳየው ምልክት ነው ማለት ነው። ይህ ጥቁር ደም አንጀት ውስጥ በመቆየት ምክንያት ከሰገራ ጋር ደም ሊመጣ ይችላል ማለት ነው። እነዚህ እንግዲህ በተለያየ ምርመራዎችን ማድረግ ይኖርባቸዋል። እነዚህ ሰዎች ወይንም የጨጓራ ቁስለት ያለባቸው ሰዎች የተለያየ ምርመራዎችን ማድረግ
ይኖርባቸዋል ማለት ነው። እንግዲህ የጨጓራ ህመም ሲኖር ወደ ጤና ተቋም ጎራ ብሎ መታከም መታየት ያስፈልጋል። በቀላሉም ሕክምናውን ማግኘት ስለሚቻል ማለት ነው። እንግዲህ ብዙ ምርመራ አማራጮች ስላሉ የጤና ባለሙያዎችን ተገቢውን ሂደት ተከትለው ምርመራውን ያደርጋሉ ማለት ነው። ቀላል ያለ ችግር ከሆነ ብዙ ጊዜ ጥቂት ምርመራዎችን በማድረግ መድኃኒቶችን በመስጠት ሕክምናውን ያደርጉላቸዋል ማለት ነው። በጠና ለታመሙ፣ እድሜያቸው ለገፋ እንዲሁም ደግሞ የደም መድማት ላለባቸው ሰዎች ደም መድማት ከአክታ ጋር ደም የሚደማ ከሆነ ከሰገራ ጋር ደም ተቀላቅሎ የሚመጣ ከሆነ ከፍተኛ ምርመራ ያስፈልጋቸዋል። እንደ ኢንዶስኮፒ ምርመራ ያስፈልጋቸዋል ማለት ነው። የኢንዶስኮፒ ምርመራ ማለት በቀጭን ትቦ መልክ በተሰራ ካሜራ ወደ ጨጓራ ዘልቆ በመግባት ውስጣዊ ጨጓራ አንጀት ክፍል መመልከት የሚችል መሳሪያ ነው። ስለዚህ በዚህ መሳሪያ በመታየት የቆሰለውን ጥልቀቱንና ስፋቱን በማየት ሕክምና ያዙላቸዋል ማለት ነው። ስለዚህ በጊዜ መታከሙ ከፍተኛ ጥቅም አለው። ስለዚህ ሕክምናውን ካደረጋችሁ ብዙ ሰዎች ለቁስለት ሕክምና በሚሰጡ መድኃኒቶች ይድናሉ ማለት ነው። መድኃኒቱን በተገቢው ሰዓትና በአግባቡ ከወሰዳችሁ ማገገም ትችላላችሁ። እንዲሁም ደግሞ የተለያየ ምግቦችን አመጋገባችሁን በማስተካከል ማስተካከል ትችላላችሁ ማለት ነው። ከዚህ ጋር ተያይዞ አንድ የጨጓራ ህመም ያለበት ሰው መመገብ ያለበትን የአመጋገብ ስታይል መለየት ይኖርበታል ማለት ነው። ካልሆነ መልሶ የሚመጣበት አጋጣሚ ስላለ እንደፈለግ ማግበስበስ አይቻልም። የተመረጡ ምግቦችን መመገብ ይኖርበታል ማለት ነው። ለምሳሌ ያክል ሎሚ እና ብርቱካን የበዛባቸው ምግቦችን፣ እነዚህ የሚኮመጠጡ ምግቦችን በፍጹም መመገብ የለበትም። እንዲሁም የአልኮል መጠጦችን መጠጣት የለበትም። አልኮል መጠጥ የጨጓራ ቁስለትን ስለሚያባብስ ማለት ነው። ይህንን ማስወገድ ይኖርበታል። እንዲሁም ጋዝ ያላቸው መጠጦችን፣ የታሸጉ የፋብሪካ መጠጦችን፣ ጋዝ ያላቸው በአጠቃላይ መመገብ የለበትም። እንዲሁም ካፌን ልክ እንደ ቡናና ሻይ መጠጦችን ማስወገድ ይኖርባቸዋል ማለት ነው። የሚያቃጥሉ ምግቦች እንደ በርበሬ እና የመሳሰሉትን ማጣፈጫ ቅመማ ቅመም የበዛባቸው ምግቦችን በፍጹም መጠቀም የለባችሁም። እንዲሁም ስብ የበዛባቸው ምግቦችን፣ ጮማ የሆኑ ምግቦችን ባትመገቡ ይመከራላችኋለሁ። ለዛሬ ስለ ጨጓራ ቁስለት ላለባቸው ሰዎች የሰራሁላችሁ ቪዲዮ ይህንን ይመስላል። በቀጣይ በሌላ ቪዲዮዎች የምንገናኝ ይሆናል ማለት ነው። ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ደግሞ ሼር እያደረጋችሁ ለሌሎችም እንድታደርሱልኝ ጋብዛችኋለሁ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ቴንክ ዩ ቨሪ ማች